በዚህ ከቀጠልኩ አካውንቱን ብሎ ማድረግ አይቀርም። አደራችሁ እናንተ እንደኔ እንዳትሆኑ። ማለት አብዛኛው ጊዜ እንደ ቁማር ነው ሰዎች ትሬድ የሚያደርጉት ማለት ነው። ትሬንድ ኢዝ ዩር ፍሬንድ ይባላል። በስትራቴጂው ላይ ምንም ስህተት እንደሌለ ተረድቻለሁ። ሩሌን ሳልከተል ዊን ማደርገው ምንም እየጠቀመኝ አይደለም። ይሄን ዝም ብዬ አገኘው። እሺ ከዛም እዚህ ጋርም ገባው አገኘው እንዳለ። ሰላም ትሬደርስ እንዴት ናችሁ? ዛሬ በጣም ደብሮኛል። ማለት በጣም ደብሮኝ ነው የመጣሁት። ለመሰላችሁ ይሄን ትሬድ ቴክ አድርገን ነበረ። ሎዝ ነው ያደረኩት። ግን ሉዝ ማድረግ አይደለም እኔን እንትን ያለኝ ማለት ነው። በዚህ ሁኔታ ከቀጠልኩ አካውንቱን ብሎ ማድረግ አይቀርም። ማለት ሉዝ ስላደረኩ ምናምን ሳይሆን ይሆናል በጣም አግሬሲቭ እየሆንኩ ነው ትሬድ ላይ ማለት በጣም ከምላችሁ በላይ ማለት በጣም እየተዝገበገብኩ ነው። የእውነት በቃ እንደ ቁማር አድርጌዋለሁ ትሬዲንግ ማለት ነው። እና ይሄን ትሬድ ለምን እንደገባው መጀመሪያ ላሳያችሁና ከዛም በኋላ እንትን ነገሮችን እንዳለ እንዴት እንደሆነ በደንብ አስረዳችኋለሁና መጀመሪያ 4 አወር ላይ ሄደን አወጣን ማውጣት ያለብንን ኪ ቦታዎች ምናምን ከዛን እዚህ ጋር ሊኩዊዲቲ ነው ማለት 1 አወር ላይ ወርጄ ላሳያችሁ። 1 አወር ላይ ትሬንድ ላይን ሳልን ነው ከዚህ እንዲህ ማለት ነው። ከዛም በኋላ እዛው ከሳልን በኋላ እዚች ጋር ፌር ቫልዩ ጋፕ ይታያችኋል። የ1 አወር ፌር ቫልዩ ጋፕ ማለት ነው እዚች ጋር ይሄኛው ማለት ነው። እና እሱን ፌር ቫልዩ ጋፕ ያዘን እዛ ጋር እስኪመጣ ነው ፕራይስ እየጠበቀን የነበረው። እዚች ጋር ይኸው እንደምታዩት ሊኩዊዲቲ ስዊፕ ተደርጓል ቅድሚያ ማለት ነው። እዚች ጋር ማለት ነው መጀመሪያውኑ ስዊፕ ተደርጓል። አሁን ፌር ቫልዩ ጋፕ ነው የምንጠብቀው። ከማላ 15 ሚኒት ላይ ወረደ ነው ማለት ነው። ከዛን እዚች ጋር ፌር ቫልዩ ጋፕ ከማድረሱ በፊት አያችኋ ሊኩዊዲቲ ጄነሬት እያደረገ ነበር። ያው እዚች ጋር ስዊፕ ሌን ማለ በቃ የኛው ቫሊድ የሆነ ፌር ቫልዩ ጋፕ ነው አልኩኝ። ነካ ማለት ነው መጥቶ ማለት ነው ፌር ቫልዩ ጋፕ ነው አያችኋ እዚች ጋር ነካ ይሄኛው ማለት ነው። እዚች ጋር ማለት ነካ። ከዛም በኋላ 5 ሚኒት ላይ ወረድኩ እዚች ጋር ነካ። ከዛም ወደ ላይ መውጣት ጀመረ። ከዛን እዚች ጋር እንዲህ ይሄዳ። እዚች ጋር ብሬከር ብሎክ አለ የምታዩት ከሆነ እቺኛዋ ካንድል ብሬከር ብሎክ ናት። ኦርደር ብሎክ ነበር። አሁን ደግሞ ተጥሶ ሲጣስ ብሬከር ብሎክ ሆነ ማለት ነው። ከዛን አለፈው። ከዛን ሲመጣ እሷን ነክቶ ፓምፕ ያደርጋል በሚለው ነው እኛ የገባ ነው ማለት ነው። ግን ያው ጭራሽ እንደዛ አልሆነም። እና ምን ልላችሁ ነው እዚች ጋር እኔ በስትራቴጂው ላይ ምንም ስህተት እንደሌለ ተረድቻለሁ። ባይሆን እኔ ላይ ትንሽ ችግር ነበር። ምንድነው ማርኬቱ ቤሪሽ ነበር፣ ግን እኔ ባይ ነው የገባሁት። ሴል መፈለግ ነበረብኝ፣ ግን እኔ ከትሬንዱ ጋር ተቃረነ። ትሬንድ ኢዝ ዩር ፍሬንድ ይባላል፣ ግን ያው እኔ እሱን አልተጠቀምኩትም። ከዛ ስህተት ሰርቻለሁ በሱ። እና ከምንም ነገር በላይ ያናደደኝን ነገር ልንገራችሁ። መጀመሪያ የኔን ሩል ላሳያችሁ። እዚች ጋር ይገርታ በደንብ እንድትማሩ ነው ፈልገው። ከኔ እናንተ ተማሩ። ማለት አብዛኛው ጊዜ እንደ ቁማር ነው ሰዎች ትሬድ የሚያደርጉት ማለት ነው። እኔም ልክ እንደነሱ እየሆንኩ ነው። አሁን በዚህ ሰዓት እኔ እየታወቀኝ ነው ለምን እንደሆነ። በቃ ቁማር እያደረኩት ነው ትሬዲንግን ማለት ነው። ላሳያችሁ። እዚች ጋር ፕሌይ ቡክ ላይ ማለት ነው የኔን ሪስክ ማኔጅመንት ምናምን የሚለውን ይሄ እንዳለ እንትን ነው። እሺ እሱን ተውት። ይሄን ማይንድ ሴቱንም ተውት። ሩሉን ሩል ለንደን፣ ኒውዮርክ እና ኦቨርላፕ በቃ እነዚህን ብቻ ነው ትሬድ ማድረገው። ማክሲማም እዚህ ጋር በደንብ ማክሲማም 3 ትሬድ ነው በቀን እኔ ያልኩት ለራሴ። ከዛን ሪስክ ማድረገው ምናን እንዳላል 3 ኮንፈርሜሽን እጠብቃለሁ አልኩ። 2 ትሬድ ሉዝ ከሆነ በሙሉ ወጣለሁ አልኩ።
ከዛም በኋላ ፎሞ የሚባል ነገር የለም። ሴታፕ ካልመጣ ተዋለሁ ብያለሁ ምናምን። ከዛን አሁን እዚች ጋር ያዙልኝ በቀን 3 ነው ያልኩት። ግን እዚች ጋር ደግሞ ጎፈንድሚ ትሬደር አካውንቴ ላይ ገብቼ ላሳያችሁ። እዚች ጋር ሆም ገብቼ ዳሽቦርድ ላይ ላሳያችሁ። ምን አባቱ ነው አይሰራ። አሁን እዚህ ጋር ካላንደር የሚለውስ ገብቼ ላሳያችሁ። ይታያችኋል? ይሄ ዙም አድርጌ ወይ ስክሪንሾቱን አስገባላችሁ። እዩት በደንብ እዩት። 9 ትሬድ ይታያችኋል? 9 ትሬድ። እዚህ ጋር ደግሞ 4 ትሬድ። እዛ ጋር ሩሌ ምንድነው የሚለው 3 ትሬድ አልወስድም። ግን እዚህ ምን አደረኩ? 9 ትሬድ። እነዛ 9 ትሬዶች እንዴት እንደሆኑ ልንገራችሁ። ምንም ሩል ምናምን የሚባል ነገር የለም። ትላንትና ቪዲዮ የፖስትኩት ላይ ይሄኛውን ቢትኮይን $3 ሉዝ ያደረኩትን አይታችኋል አይደል? ከዛን ወዲያው ነው እዚች ጋር ጎልድ ላይ ገባውና ሴል አልኩኝ። ከዛን $5 እንትና አቆምኩኝ። ባይዴ ምንም ደስ አላለኝም። ለምን አውቄ አይደለም የገባው፣ ዝም ብዬ ገሲንግ አላ ልክ እንደ ጋምብል ሆነ ለመናገር አይቼው ትሬንዶን ሴል ነው ብዬ ምናምን ገባው ዊን አደረኩ። ግን ምን ይሰራልኛል? እኔ ማለት ሩሌን ሳልከተል ዊን ማደርጉ ምንም እየጠቀመኝ አይደለም። ይሄን ዝም ብዬ ያገኘው እሺ። ከዛም እዚህ ጋርም ገባው እሺ፣ አገኘው እንዳለ $100 ወደ $8 ማለት። ግን እውነት ነው የምላችሁ እኔ ደስተኛ አይደለሁም በዛ። ምክንያቱም ከሩሌን እየተከተልኩ አይደለም ማለት ነው። ከዛን እዚህ ጋር ደግሞ ጠዋት ነው። በዚህ ከቀጠልኩ አካውንቱን ብሎ ማድረግ አይቀርም ያልኳችሁ ለዚህ ነው። ምክንያቱም እዩት እዚህ ጋር $3 ጠዋት ላይ ነበር ያጣሁት ማለት ነው። ሪስክ ያደረኩትን USD SL ነካቤ ምናምን። ከዛን የፈጠነው ጎልድ ላይ ገብቼ አያችኋ እንዴት ትሬድ እንደማደርግ። ይሄኛው እነዚህን ትሬዶች ከፍቼ ፖዚሽን ሴል ብዬ ሳላ አካውንቱ -$7 ደርሶ ነበር። ስክሪንሾቱን አስገባላችኋለሁ። አሁን በዚህን ያክል አላ አግሬሲቭ ሆኜ ነው ዝም ብዬ ትሬድ እያደረኩ ያለው። በቃ ዝም ብዬ ገባና ባይ ትንሽ ሲንቀሳቀስ አቆመዋለሁ። ከዛን ሴል በቃ በጣም ከሩሌ በጣም እየወጣው ነው። በቃ እኔ እንጃ። ግን ካሁን በኋላ በቃ ይሆናል አይደል? በጣም እንትን ማለት መቻል አለባችሁ። አደራችሁ እናንተ እንደኔ እንዳትሆኑ። እና ይሄ ነው ትሬዱን ደግሞ የገባ ነው ያወጣኝን ላሳያችሁ። የዚች ጋር ነው ባየገባሁት። ከዛን እስከዚህ ድረስ መጣች። ከዛን አስበላኝ ማለት ነው። ግን እናንተ አደራችሁን እንደኔ እንትን እንዳትሆኑ ተጠንቀቃችሁ ትሬድ አድርጉ። እኔ አሁን ካሁን በኋላ በእውነት እቺን በደንብ ይሄን አይታችሁ አይደል? ካሁን በኋላ ያለ ምክንያት የሚገባ ትሬድ አይኖርኝም። እውነት ነው የምላችሁ፣ ቃል እገባለሁ ለራሴም ለእናንተም። እና ይመቻችሁ። ቻናሉን ደግሞ ሰብስክራይብ ማድረግ እንዳረሱ። ፓስት ከዚህ በፊት የለቀኳቸውን ቪዲዮዎች ምናምን በደንብ ብታዩዋቸው በጣም አሪፍ ነው ለእናንተ ማለት ነው። ለምን ሉዝ እንዳደረኩ ለምን ዊን እንዳደረኩ ምናምን ዘርዝሬ ያሳይቻችኋለሁ። ቪዲዮቹን እዩ። ይመቻችሁ።